ጤና ይስጥልኝ እንደምትከረማችሁ ዶክተር ቢኒያም ዘውዴ ነኝ። ዛሬ ከስቶክ ማርኬት ጋር የተያያዘ በተለይ ደግሞ በስቶክ ማርኬት ውስጥ በአንድም በሌላም መልኩ መሳተፍ ለምትፈልጉ ሰዎች በጣም ጠቃሚ የሆነ መረጃ ይዤ ነው የቀረብኩት። እንድትከታተሉኝ ጋብዛለሁኝ። መቼም ከሰሞኑ ከፕሬዚደንት ትራምፕ ውሳኔ ጋር በተያያዘ የተለያዩ ዜናዎች እየወጡ እያያችሁ እንደሆነ ተስፋ አድርጋለሁኝ። የስቶክ ማርኬቱ አንዴ ወደ ታች አንዴ ወደ ላይ እያለ በጣም ብዙ ሰዎች እያስደነገጠ በዚህም በዚያም ብዙ ጩኸቶችን እየፈጠረ እንዳለ እያየን ነው። አሜሪካ ያላት በጣም ከፍተኛ ሀብት ከመሆኑ የተነሳ እና ደግሞ በዓለማችን ላይ ትላልቆቹ ካምፓኒዎች የአሜሪካ ካምፓኒዎች ስለሆኑ የስቶክ ማርኬታቸውን ላይ ተጽዕኖ የሚፈጥር ሕግና አሰራር ሲመጣ ሁሌም ከፍተኛ ተጽዕኖ በአሜሪካ ብቻ ሳይሆን በሁሉም ሀገሮች ላይ ያሳድራል። ስቶክ ማርኬቶች በጣም የተያያዙ ስለሆኑ አንዱ ጋር የሚከሰተው ነገር ሌሎች ሀገሮች ላይ ከፍተኛ ተጽዕኖ ይፈጥራል። በተለይ ደግሞ አሜሪካ ላይ የሚሆነው እያንዳንዱ ነገር የሌሎች ማርኬቶችን በጣም በከፍተኛ ሁኔታ አንዳንድ ጊዜ ይረዳቸዋል፣ አንዳንድ ጊዜ ደግሞ ይደፍቃቸዋል፣ ወደታችንም ያደርጋቸዋል። በጣም ከፍተኛ ተጽዕኖ ስላለው ማለት ነው። እንግዲህ በዚህ ፕሮግራሜ ላነሳና ለአብራራ የምሞክረው ምንድነው በጣም መሰረታዊ የሆኑ ነገሮችን እንድታውቋቸው የሚያስፈልጉ ነገሮችን እያነሳው ምን ማለት እንደሆኑ አብራራለሁ። ይሄን የማደርግበት ምክንያት ምንድን ነው? ከተለያዩ ሰዎች ስቶክ ማርኬት ላይ ኢንቨስት ማድረግ የሚፈልጉ ሰዎች በአንድም በሌላም ሳወራ ቆይቻለሁ እና ምን እንደሆነ ግን በደንብ መረዳቱ የለኝ ብለው ሲጠይቁኝ ስለነበር ለዛ እንዲበጅ ብዬ ያዘጋጀሁት ነው። አንድ ነገር ለማለት የምወደው ነገር ምንድን ነው? እነዚህ መረጃዎችን አውቀናቸው በራሱ ነው ስንሳተፍ የራሱ የሆነ መልካም ጎን ቢሆን ኖሮም ደግሞ ሌላም አደጋ አለው አይደለ? እንደ የትኛውም ቢዝነስ ስቶክ ማርኬት ውስጥ መሳተፍ ማትረፍ እንዳለው በጣም መክሰርም አለ። አሁን በስቶክ ማርኬት ውስጥ ያለ ሰው መቼም ያውቀዋል። በተለይ በዚህ ሰዓት ትንሽ አደገኛ ነው። ቀደም ብሎ የገቡ ሰዎች ብዙ ገንዘብ አጥተዋል። ምክንያቱም የብዙ ካምፓኒዎች ቫሉዌሽን ወደ ታች እየወረደ ስላለ፣ በሌላ አነጋገር የኢንቨስተሩ ገንዘብ በፊት ከነበረው ወደ ታች እየወረደ ነው ማለት ነው። ወደ ስቶክ ማርኬት መግባት በራሱ ሪስክ ፍሪ አይደለም፣ ሪስክ አለው። ግን ደግሞ በዛን ያህል ደግሞ የትርፍም መንገድ ነው። አሁን በተለይ በዚህ ሰዓት የሚገቡ ሰዎች ማለትም በጣም ካምፓኒዎች ከነበረው ቫሉዌሽናቸው ወደ ታች ወርደው በሚገኙበት ጊዜ የሚገቡ ሰዎች ጥሩ የተሻለ የማትረፍ እድል ይኖራቸዋል። ምክንያቱም የካምፓኒዎቹ ቫሉዌሽን ወደ ላይ መሄዱ የማይቀር ስለሆነ መጀመሪያ ኢንቨስት ከማድረጋችን በፊት ምንድን ነው ኢንቨስት የምናደርግበት ነገር የሚለውን ነገር ማወቅ ስላለብን ከእሱ ጋር ተያይዞ ያሉ መሰረታዊ ነገሮች ጥያቄዎችን እያነሳው ማብራራ ነው የሚሆነው። በመጀመሪያ ስቶክ ማርኬት ስንል ምን ማለታችን ነው? ከዚህ በፊት ስለ ኢትዮጵያን ኤክስቼንጅ አንድ ቪዲዮ ሰርቼ ነበር። እዛ ጋር ለማብራራት ሞክሬያለሁ። በቀላሉ ስቶክ ማርኬት የምንለው ቃሉ ወይም ስሙ እንደሚገልጸው ገበያ ነው። ይሄ ገበያ ልዩ የሚያደርገው ምንድን ነው? በዚህ ገበያ ላይ የሚሳተፉት ድርጅቶች እና ገዢዎች ወይም ኢንቨስተሮች ናቸው። ድርጅቶች በተለያየ ምክንያት ገንዘብን ጀነሬት ለማድረግ በተለያየ ምክንያት ነው። ለምሳሌ ለማደግ ሊሆን ይችላል፣ ለራሳቸውን ለማስፋፋት ሊሆን ይችላል። ገንዘብ ሲያስፈልጋቸው ያንን ገንዘብ ለመሰብሰብ ሼሮቻቸውን አውጥተው ይሸጣሉ። የነዚህ ሼሮች ወደ ገንዘብ ሲቀየሩ ለእነሱ ገቢ ስለሆኑ ያ ገቢ ለተለያዩ ዓላማ ለተፈለገው ዓላማ ይውላል። በዚህ ሂደት ውስጥ ነው እንግዲህ ሼር መግዛትና መሸጥ የሚባለው ነገር ይመጣው። ስለዚህ ድርጅቶች የድርጅቶቻቸውን የራሳቸውን ሼር ለገበያ አቅርበው የሚሸጡበት የሚለውጡበት ስፍራ ስቶክ ማርኬት እንለዋለን። በዚህ ገበያ ውስጥ እንግዲህ ወሳኝ ተዋናዮች የምንላቸው የተለያዩ አካላት አሉ። በተለይ ደግሞ ሶስት በጣም ወሳኝ አካሎች አሉ። የመጀመሪያው እንግዲህ የራሱን ሼር የራሱን የአክሲዮን ድርሻ ለሽያጭ የሚያቀርበው ድርጅት ነው። ስለዚህ ሻጭ መኖር አለበት ማለት ነው። ሻጮች በጣም ወሳኝ የምንላቸው የገበያው ተሳታፊ ናቸው። ግብይት እንዲኖር የግድ ሻጭ ካለ ደግሞ ገዢ ስለሚያስፈልግ ኢንቨስተሮች ደግሞ ሌላኛው በጣም አስፈላጊ የሆኑ የዚህ ገበያ አካላት ናቸው። በሶስተኛነት የምናገኛቸው በጣም ወሳኝ የሆኑ የገበያው አካል ብሮከርስ ወይም ደላሎች የምንላቸው ናቸው። ይሄ ገበያ በተለይም ያለ ደላሎች የሚሆን አይደለም። የተለያዩ ብሮከርስ አሉ እና እነዛ የገበያውን የሚያቀላጥፉ ገበያውን የሚያስኬዱ ናቸው።
በኢትዮጵያ ባለው የደላላ መረዳት ትንሽ ይሄንን ሀሳብ ደላላ በሚለው ቃል መግለጽ ሊከብድ ይችል ይሆናል። እነዚህ በተለይ ድርጅቶች ናቸው በዋነኝነት በጣም ከፍተኛ የሼሮች ሽያጭን የሚያከናውኑ። በሌላ አነጋገር ገዥን ከሻጭ ጋር የሚያገናኙ ድርጅቶች ናቸው። እነዚህ ሶስት አካላት የአንድ ስቶክ ማርኬት በጣም ወሳኝ የሚባሉ ተዋናዮች ናቸው። እንግዲህ የአክሲዮን ዋጋ የሚወሰነው በገበያው ነው። የኒውዮርክ ኤክስቼንጅ በሉት ወይም የሆንግ ኮንጉ ወይም የሲድኒው የትኛውም ጋር ስትሄዱ እነዚህ ገበያዎች በጣም ሊበራል የሆኑ በጣም በገበያ አቅም እና በገበያ ፎርስስ በሚባሉ የሚመሩ ገበያዎች ናቸው። ስለዚህ ገበያውን ዋጋውን የሚወስድ የአንድን ድርጅት የሼር ዋጋ የሚወስነው ገበያው ነው። ድርጅቱን የሚሸጠው በ200 ብር ነው ብሎ ክር ማለት አይችልም። ያንን የሚወስነው ገበያው ስለሆነ ማለት ነው። ይሄ ማለት ምን ማለት ነው? ብዙ ገዢዎች ያሉት ብዙ ፈላጊዎች ያሉት ሼር ዋጋው የዛኑ ያህል እየጨመረ ይሄዳል ማለት ነው። ብዙ ፈላጊዎች የሌሉት ደግሞ እንደዚያው ዋጋው እየቀነሰ ነው የሚሄደው። ስለዚህ በሚወሰነው በሰፕላይ እና ዲማንድ፣ በሌላ አነጋገር በአቅራቦትና ፍላጎት ላይ በተመሰረተ ኃይሎች ነው የሚወሰነው ማለት ነው። ገዢዎች እንዴት ነው ሊበዙ የሚችሉት? ልብ በሉ፣ የአንድ ሼር የአንድ ስቶክ ዋጋ ከፍ የሚለው ብዙ ፈላጊዎች እና ገዢዎች ሲኖሩት ነው ብያለው። እንዴት ነው ገዢዎች ብዙ ሊፈልጉ የሚችሉት ብለን ስናነሳ አንደኛውና በጣም ወሳኙ የሆነው ነገር እንግዲህ የድርጅቱ ውጤታማነትና ትርፋማነት። ብዙ ሰዎች ያው ትርፋማ የሆኑ ድርጅቶችን ይፈልጋሉ። ምክንያቱም ትርፋማ በሆኑ ቁጥር ዲቪደንድስ የምንለው ማለትም የትርፍ ክፍፍል ስለሚኖር ከዛ የትርፍ ክፍፍል ተካፋይ ለመሆን በጣም ትርፋማ ወደሆኑ ድርጅቶች ዋጋ ስላለ ወደ እነሱ ይጎርፋሉ። ከዛ የተነሳ ብዙ ገዢዎች ስለሚኖሩ ሻጮቹ ደግሞ ያን ያህል ላይሆኑ ስለሚችሉ ዋጋው በየጊዜው እየጨመረ ይሄዳል። ለምሳሌ እንበልና ኤክስ የሚባል ቢዝነስ ሼሩ $20 እየተሸጠ እያለ የግማሽ ዓመት ሪፖርቱን መጥቶ ሲያቀርብ በጣም ከምንጠብቀው በላይ አትርፈናል፣ ከምንጠብቀው በላይ ደንበኛ አግኝተናል ብሎ ቢያሳይ ብዙ ሰዎች እዛ ላይ ኢንቨስት የማድረግ ፍላጎት ይኖራቸዋል። ስለዚህ 20 ብር የነበረው ምናልባት ተመልሳችሁ ስትመጡ ከሁለት ሰዓት ወይ ከአንድ ሰዓት በኋላ 22 ብር፣ 23 ብር፣ 24 ብር ሆኖ ልታገኙት ትችላላችሁ። ምክንያቱም ብዙ ሰዎች መልካም ዜና ስለሰሙ ትርፋማ ይሆናል መሆኑን ስላወቁ ያንን ሼር ለመያዝ በሚያደርጉት ጥረት ውስጥ ከገበያው ዋጋ በላይ ከፍ ብለው ሄደው ለመግዛት ፈቃደኛ ይሆናሉ ማለት ነው። በተቃራኒው ደግሞ የድርጅቱ ውጤታማነት፣ የድርጅቶች ትርፋማነት ወይም በተለያዩ ምክንያቶች የኢኮኖሚ ሁኔታ ሊሆን ይችላል፣ ውጫዊ የሆኑ ነገሮች ሊሆኑ ይችላሉ። የድርጅቶች ውጤታማነትና ትርፋማነት ላይ ተጽዕኖ የሚያመጡ ነገሮች ናቸው ተብለው የሚታሰቡ ነገሮች ሲፈጠሩ ኢንቨስተሮች ምንድን ነው የሚያደርጉት? ሪስኩ ከፍ ስላለ እዚህ ሪስኩ አነስ ወዳለበት ገንዘባቸውን ይወስዳሉ። በሌላ አነጋገር ምን ማለት ነው? የነበራቸውን ሼር ይሸጣሉ። ስለዚህ ለትሰይ ለምሳሌ የቅድሙን ድርጅት ብንወስድ 20 ብር የሚሸጥ የነበረውን 19 ብር አድርጌ ልሽጥ፣ 18 ብር የሚገዛኝ ካለ ልሽጥ እያሉ እየሸጡ ይወጣሉ። ስለዚህ በዚህ ጊዜ ምንድነው የሚሆነው? ሻጮቹ በጣም እየሰፉ ስለሚሄዱ እየበዙ ስለሚሄዱ ገዢው ደግሞ እያነሰ ስለሚመጣ ዋጋቸው እየወረደ ይመጣል ማለት ነው። ስለዚህ የአክሲዮን ዋጋዎች በዋነኝነት የሚወሰኑት በገበያ ኃይል ነው። በገበያ ነው የምንለው ለዚህ ነው። በአቅራቦትና በፍላጎት ላይ የተመሰረተ የዋጋ ሂደትን ተከትለው ነው የሚሄዱት። አክሲዮን ዋጋዎችን ምን ይቀያይራቸዋል? ይህ በጣም መሰረታዊ ጥያቄ ነው። እንግዲህ ብዙ ጊዜ እንደውም ስለ አክሲዮን ሲነሳ የምናያቸው ቻርቶች ወደ ላይ ወደ ታች የሚወጡ ቀይ አረንጓዴ ናቸው እና በጣም በየጊዜው የሚቀያየሩ በጣም ቮላታይል ናቸው ፕራይሶቻቸው። እና በተለይ ደግሞ እነዚህ ሚድ እና ሎው ካፕ የሚባሉ ድርጅቶች በጣም በማርኬቱ ላይ ከፍተኛ ተጽዕኖ የሌላቸው ድርጅቶች ዋጋቸው ወዲያው በጣም በአጭር ጊዜ ውስጥ ወደ ላይ ወደ ታች ይላል። እና ምንድን ነው ለዚህ ምክንያቱ ብለን ስናነሳ በጣም ብዙ ነገር ነው። ቅድም እንደ ምሳሌ አድርጌ ዋጋው እንዴት እንደሚወሰን ያቀረብኩት አንድ ነገር አለ። አንደኛው ያልኩት ላይ ካስተውላችሁ የድርጅቱ ውጤታማነትና ትርፋማነት ነው። እንግዲህ የተለያዩ ሪፖርቶች ይወጣሉ በየጊዜው። አንድ ድርጅት በስቶክ ኤክስቼንጅ
ኤክስቼንጅ ላይ ከተመዘገበ በጣም ብዙ መረጃዎችን የማቅረብ ግዴታ አለበት። ያንን ሲስማማ ነው የሚገባው። ስለዚህ በየጊዜው ስለ ኦፕሬሽን ሊሆን ይችላል፣ ስለ ፕሮፊታቢሊቲ ሊሆን ይችላል፣ ስለ ፕሮዳክሽን ሊሆን ይችላል። የተለያዩ መረጃዎችን ነው አስፈላጊ ነው። የድርጅቱን አጠቃላይ ውጤታማነት ላይ ተጽዕኖ ይፈጥራል ተብሎ የሚታሰብ መረጃ ካለ ማቅረብ አለበት። እነዚህ መረጃዎች ለኢንቨስተሩ ኢንፑቶች ናቸው። ስለዚህ ኢንፎርምድ የሆነ ውሳኔ ለመወሰን የሚወጡ መረጃዎችን ድርጅቶች አናላይዝ ያደርጉታል፣ ያብራሩታል፣ ያብላሉታል። ከዛ በመነሳት ውሳኔ ይወስዳሉ። አይ መሸጥ አለብን፣ አይ ብዙ መግዛት አለብን የሚለውም ማለት ነው። ስለዚህ በዋነኝነት የዋጋዎች መለዋወጥ የሚመጣው ከሚመጡ መረጃዎች የተነሳ ነው። ድርጅቱ አይዘር ወደሚፈለግበት ሁላችን ኢንቨስተሮች ወደሚፈልጉበት ማደግ ነው መስፋት የሚሄድ ከሆነ በዛን ያህል ወደ ፖዚቲቭ ቴሪቶሪ እየገባ ነው የሚሄደው ዋጋው። በተቃራኒው ደግሞ እየወረደ የሚሄድ ከሆነ የሚመጣው መረጃ ሁሉ ጥሩ ያልሆነ ፕሮዳክሽን ተቋረጠ፣ እንትን ተቋረጠ፣ የዚህ አይነት ችግር ገጠመን፣ ካሻጠረን የሚል መረጃ በወጣ ቁጥር ኢንቨስተሮች ደግሞ ኢንትረስት እያጡ ስለሚመጡ ዋጋው በዚያኑ መጠን የዛ ሪፍሌክሽን ይሆናል ማለት ነው። ሌላኛው ግን ሁሌም የዋጋቸው የድርጅቶችን ውጤታማነት ሳይሆን የአጠቃላይ የኢኮኖሚን ሁኔታንም ያገናዘቡ ነው የሚሆኑት። ለምሳሌ እንበልና አሁን በቅርቡ የተከሰተውን ብታዩ አሜሪካ ባልተለመደ መልኩ በሚገቡ እቃዎች ላይ ወደ አሜሪካ በሚገቡ እቃዎች ላይ ታሪፍ መጫን ወይም መጣል ጀምራለች። ከዚህ የተነሳ ብዙ ድርጅቶች ዋጋቸው ወደ ታች ሲወርድ እናያለን። ምክንያቱም ታሪፍ በባህሪው የሚያደርገው ነገር የእቃዎችን ዋጋ መጨመር ስለሆነ ብዙ የእቃዎች ወይም የሰርቪሶችም ሊሆን ይችላል ፍላጎት ስለማይኖር ስለሚቀንስ እቃዎቹ ሰርቪሶቹ እየተወደዱ ስለሚሄዱ ፍላጎት በዛ ያህል ስለሚቀንስ የድርጅቶች አቅም የመሸጥ አቅምና በፊት ሊሸጡ ያሰቡትን ያህል የመሸጥ እድላቸው እያነሰ ስለሚመጣ ያንኑ ሪፍሌክት የሚያደርግ የተለያዩ ድርጅቶች የአክሲዮን ዋጋ ሲወርድ እናያለን። ስለዚህ ድርጅቶቹ ምናልባትም ከዚህ በፊት በሚያመርቱት መጠንና በሚያመርቱት ልክ እያመረቱ ሊሆኑ ይችላሉ፣ ጥሩ እየሰሩ ሊሆኑ ይችላሉ። ግን ያለው የኢኮኖሚ የፖለቲካ ሁኔታ የአንድን ድርጅት የአክሲዮን ዋጋ ወደ ላይና ወደ ታች ሊያደርገው ይችላል። ስለዚህ በዋነኝነት እነዚህ ሁለት ሀሳቦችን ልናነሳ እንችላለን። አንደኛው የድርጅቱ ውጤታማነት እና ትርፋማነት ነው። ሌላኛው ደግሞ ኤክስተርናል የምንላቸው ፋክተርስ እንደ ፖለቲካል የሆኑ ሊሆኑ ይችላል። ኢኮኖሚክ ኮንዲሽኖች፣ ለምሳሌ ሪሴሽን የሚመጣ ከሆነ ወይም ኢንፍሌሽንም የሚሆን ከሆነ እነዚህ የኢኮኖሚ ሁኔታዎች በገዢዎች ባህሪ ላይ ከፍተኛ ተጽዕኖ ስላላቸው ያንኑ በድርጅቶች የአክሲዮን ዋጋ ላይ ተንጸባርቆ እናየዋለን። ከዛ በተጨማሪ አንዳንድ ጊዜ የመሪዎቹም ሁኔታ ይታከልበትና ዋጋው በዚያኑ ያህል ወደ ላይ ወደ ታች ሲል እናያለን። ለምሳሌ ኤሎን ማስክን ታውቁታላችሁ። በጣም ነው ፌመስ ነው። ብዙ ጊዜ እሱ የሚለው ነገር ብዙ ድርጅቶች እና ቢዝነስ ሰዎች ስለሚቀበሉት አንዳንድ ጊዜ ክሬዚ ማሰብ እንኳን ብሎ ያለው ሀሳብ በሌሎች ስቶኮች ላይ ተንጸባርቆ እናያለን እና እንደዚህ ያሉ ተጽዕኖ ፈጣሪዎችም የስቶክ ማርኬት ዋጋን ወደ ላይም ወደ ታችም ከፍ ሲያደርጉ እናያለን። አንዳንድ ጊዜ ደግሞ በጣም ሰክሰስፉል እና በጣም ኢንፍሉዌንሻል የሆኑ መሪዎች ያሏቸው ድርጅቶች የነዛ ግለሰቦች ወይም መሪዎች መውጣት፣ መሄድ፣ መምጣት በጣም ተጽዕኖ ሲፈጥር እናያለን። ከስቶክ ማርኬት ብዙ ቢሊዮን ዶላሮች ተጠርገው ወጡ፣ ዋፕድ አውት ሆኖ ሲባል ምን ማለት ነው? ይሄ እንግዲህ ሌላው ኢንትረስቲንግ የሆነ ጥያቄ ነው። ምን ማለት ነው? ይህን ያክል ቢሊዮኖች በዚህ ቀን ትሬዲንግ በዚህ ቀን በነበረ ሽያጭ ከገበያ ወጣ ወይም ከሰሩ የሚለውን ነገር ለመረዳት እንግዲህ አንድ መረዳት ያለብን ሌላ ሀሳብ አለ። ይሄ ሀሳብ ማርኬት ካፒታላይዜሽን ይሉታል። ማርኬት ካፒታላይዜሽንን ከተረዳን $100 ቢሊዮን ዋይፕድ አውት ማለት ምን ማለት እንደሆነ መረዳት እንችላለን። ማርኬት ካፒታላይዜሽን ማለት በሌላ አነጋገር የአንድ ድርጅት የገበያ ዋጋ ማለት ነው። ገበያው ይሄ ድርጅት ይህን ያክል ያወጣል ብሎ የሚያምንበት ዋጋ ነው። ይሄ ማለት የድርጅቱ የሀብት መጠን ነው ማለት አይደለም። ሀብት
ነው። በተለይ ይሄ አሴት ቫሉዌሽን ላይ ተመስርቶ የሚመጣው አይነት ቫሉዌሽን አይደለም። ድርጅቱ ያወጣው የሚሸጠው የሼር ብዛት በወቅቱ ባለው የሼር ዋጋ ተባዝቶ የሚመጣ ዋጋ ነው። ለምሳሌ እንበልና አንድ ኤክስ የሚባል ካምፓኒ ካለ ያ ኤክስ የሚባል ካምፓኒ ሊስትድ ነው ብለን ብናስብ በሆነ ስቶክ ኤክስቼንጅ ላይ እና 100,000 ሼሮችን ቢያወጣ እና እያንዳንዱ ሼር $100 የሚሸጥ ቢሆን፣ በሌላ አነጋገር ይሄ ካምፓኒ እንደ ገበያው አረዳድ $10 ሚሊዮን ዋጋ አለው ማለት ነው። ማርኬት ካፒታላይዜሽን አለው ማለት። ስለዚህ ከዚህ መረዳት እንደምንችለው የማርኬት ካፒታላይዜሽን የሚወሰነው በድርጅቱ ባለው አውትስታንዲንግ ሼርስ ገበያ ውስጥ ባለው ሼሮች ብዛት እና በወቅቱ ባለው የሽያጭ ዋጋ ነው ማለት ነው። የአንድ ሼር የሽያጭ ዋጋ ነው። በሌላ አነጋገር ሲምፕሊ እነዚህን በማባዛት የሚገኝ ነው። ስለዚህ ምንድነው የሚሆነው? ገበያው በጥሩ ሁኔታ እየሄደ ከሆነ አሁን $100 ያለው ቫሉዌሽን ከፍ እያለ ይሄዳል ማለት ነው በየጊዜው። ምክንያቱም ብዙዎች መግዛት ከፈለጉ 150 ሊገባ ይችላል፣ 200 ሊገባ ይችላል። አያችሁ፣ እንደዚህ በአንድ ጃምፕ ያደርጋል እያልኩኝ አይደለም፣ ለምሳሌ ያህል ነው። ያ በሆነ ቁጥር ምን ማለት ነው? የሚመጣው ቁጥር በአጠቃላይ የሼር ነምበሩ ስለሚባዛ ቫሉዌሽኑ በዛን ያህል እየጨመረ ነው የሚሄደው። በሌላ አነጋገር ደግሞ ቫሉዌሽኑ የፐር ሼር ቫሊዩ የሚቀንስበት ሁኔታ ከተፈጠረ ልክ አሁን ሰሞኑን እንዳለ ሁኔታ ማለት ነው። ለምሳሌ እንበልና ትራምፕ ከቻይና የሚመጡ እቃዎች በጠቅላላ 100% ታሪፍ ይጣልባቸዋል ስላሉ ይሄ ማለት ነው ብዙዎቹ ወደ አሜሪካ የሚገቡ እቃዎች ዋጋቸው በ100% ይጨምራል ማለት ነው። ያ ማለት በጣም ብዙ ሰው የመግዛት አቅሙ እያነሰ ነው የሚመጣው። ስለዚህ ፍላጎት እያነሰ ነው የሚመጣው። ስለዚህ የካምፓኒዎች ውጤታማነት፣ ትርፋማነት እየቀነሰ ስለሚመጣ ሰዎች ያላቸውን ሼሮች እንደዚህ በተለይ ቻይናን ፌስ ያደረጉ የቻይናን ፕሮዳክሽናቸው ቻይና ላይ የሆኑ ካምፓኒዎችን የሼራቸውን እያወጡ እየሸጡ ስላለ በየጊዜው ነው ሻጩ እየበዛ ገዢው ደግሞ እያነሰ ስለሄደ በየጊዜው ዋጋቸው እየወረደ ሲመጣ እናያለን። ለምሳሌ ቅድሙን ካምፓኒ እንደዚህ ባለ ሁኔታ ውስጥ ነው ያለው ብለን ብናስብ $100 ሲሸጥ የነበረው $100 ሲሸጥ የነበረው ሼር $80፣ $70፣ $60 እያለ $50 እያለ ብሄድ እየወረደ በሄደ ቁጥር የሼሩ ቁጥር ያው ነው፣ አልተቀየረም። 100,000 ሼር ሲባዛ ለምሳሌ $50 ሆነ ብንል የድርጅቱ ማርኬት ካፕ በግማሽ ቀነሰ ማለት ነው። ያ ማለት በጣም ከፍተኛ ሎስ አለ ማለት ነው። ይሄ ማለት ድርጅቱ በቀጥታ ያንን ገንዘብ አጥቷል ማለት አይደለም። በዋነኝነት እዚህ ጋር ዋጋውን የሚከፍሉት ሼር ሆልደሮች ናቸው። እንደኔና እንደናንተ ያሉ ኢንቨስት የሚያደርጉ ሰዎች ናቸው። $100 ያወጣል ብለው የገዙት ነገር $50 ሆነባቸው። ስለዚህ ሀብታቸው፣ ገንዘባቸው በዛ ያህል ጠፍቷል ማለት ነው። በዚህ ገበያ ውስጥ ለመሳተፍ ፍላጎት ካላችሁ እና ግባችሁን ካወቃችሁ፣ ለምሳሌ ገባችሁ ሾርት ተርም ጌን ሊሆን ይችላል። ያ ማለት ነው ቶሎ የሆነ ሼር ገዝቶ ትንሽ ገንዘቡ ከፍ ሲል እናንተ በ20 ገዝታችሁ ለምሳሌ 25 ሲሆን 5 ትርፍ አላችሁ ፐር ሼር። ስለዚህ ያችን ሸጣችሁ ያችን ትርፍ ማግኘት ሊሆን ይችላል። አንዳንድ ጊዜ ደግሞ ሎንግ ተርም የሆነ ጎረኔ ነው ገንዘብ አለኝ ሴቪንግ አካውንት ውስጥ ከሚቀመጥ የሆነ ቦታ ኢንቨስት አድርጌ ከድርጅቶች ትርፋማነት ውስጥ ዲቪደንድ እያገኘሁኝ እና ደግሞ ዋጋውም የሼር ቫሊዩ አፕሪሺየት የሚያደርግ ከሆነ የሚጨምር ከሆነ በዛን ያህል ከዛም ትርፍ ስለማገኝ ኢንቨስት ላድርግ ብሎ ሰው ወደ ሼር ገበያው ሊመጣ ይችላል። ስለዚህ በተለያየ ምክንያት ሰው ሊመጣ ይችላል። ግን አንደኛው ሁሌም የምመክረው ነገር ምንድን ነው? ሼር ማርኬት ውስጥ መካተቱን እዛ ውስጥ መኖሩ አንድ ነገር ሆኖ ለምን የሚለውን ጥያቄ መመለስ በጣም አስፈላጊ ነው። ምክንያቱም በዚህ ገበያ ውስጥ የሚኖራችሁ አክቲቪቲ፣ በዚህ ገበያ ውስጥ የሚኖራችሁ ውሳኔና እያንዳንዱ እንቅስቃሴ የሚወሰነው ከግባችሁ አንጻር ስለሆነ በጣም መሰረታዊ ነው ብዬ የማነሳው የመጀመሪያው ነገር ግባችሁን ስፔሲፋይ ማድረግ ነው። ምንድን ነው ጎሌ? በዚህ ይህንን በማድረግ የዚህ ገበያ ውስጥ በመግባት ምንድን ነው ጎሌ? ዛት ሾርት ተርም ቤኔፊቶችን ነው ቼዝ የማደርገው ወይስ ሎንግ ተርም ነው? ምክንያቱም ይሄ በጣም ከፍተኛ ተጽዕኖ ስላለው ማለት ነው። ከዛ እንግዲህ በመቀጠል ግባችሁን ከወሰናችሁ ደግሞ ምን ያህል ነው ኢንቨስት ማድረግ የሚፈልገው የሚለውን ነገር ልትወስኑ ያስፈልጋል። ስለዚህ የኢንቨስትመንት የለያችሁት በዚህ ገበያ ውስጥ ኢንቨስት ላደርግ የሚፈልገው ይሄን አክል ገንዘብ ነው የምትሉትን ለይታችሁ ማስቀመጥ ነው። ቀጥሎ እንግዲህ የሚመጣው በጣም ወሳኝ ነገር ነው። ደላላዎችን ወይም ብሮከርስ የምንላቸውን መምረጥና ከነሱ ጋር መስራት መጀመር ነው። ይሄ የብሮከሬጅ አካውንት
የግድ ያስፈልጋል። ያለ ብሮከሬጅ አካውንት በስቶክ ኤክስቼንጆች ውስጥ መሳተፍ አይቻልም። ስለዚህ በዚህ በገበያ ውስጥ ለመሳተፍ ፍላጎት የመጀመሪያው ነገር ነው። ሁለተኛው ደግሞ ዓላማ ነው። ሶስተኛው ደግሞ የሚያስፈልገውን ገንዘብ ማስቀመጥ ነው። ከዛ ባለፈ እንዳልኳችሁ የብሮከሬጅ አካውንት መወሰን እና የራሳችሁ ለእናንተ የሚበጅን ብሮከሬጅ መርጦ ከእነሱ ጋር መስራት መጀመር ነው። የተለያዩ ደላላዎች አሉ በተለያዩ ገበያዎች ውስጥ። እንግዲህ በዚህ ውስጥ ያላችሁ ሰዎች ታውቁታላችሁ። እኔ ከራሴ ኤክስፒሪየንስ ተነስቼ እንደውም አንዳንዶችም ከሚሉት አትሊስት ሶስት ነገሮች በጣም ወሳኝ ናቸው ብዬ አምናለሁኝ። ብሮከሬጆችን ለመወሰን ወይም ለመምረጥ ስንነሳ በጣም ልናያቸው የሚገቡ ነገሮች፣ አንደኛው በጣም መሰረታዊ ኮሚሽን ነው። የተለያዩ ብሮከሬጆች እንግዲህ የተለያየ ፐርሰንቴጅ አላቸው እያንዳንዱ የሽያጭና ግዢ ስናከናውን ቻርጅ የሚያደርጉ። ስለዚህ በተቻለ መጠን አነስተኛ ዋጋ ያላቸው ጋር መስራት ጠቃሚ ነው። ይሄ በጣም በጣም አስፈላጊ ነው። ምክንያቱም ብዙ ብር ሊሆን ስለምትችል የምታወጡት የብሮከሬጅ ፊ። ስለዚህ አንደኛው ኮንሲደሬሽን እሱ ነው። ግን ብሮከሬጅ ፊ ላይ ብቻ ተመስርታችሁ የምትወስኑም ከሆነ አደገኛ ነው። ምክንያቱም ፊው በጣም አነስተኛ ሆኖ የሚሰጣችሁ መረጃ ደግሞ ብዙ ጠቃሚ ያልሆነ ከሆነ እሱ ደግሞ ብዙ አይጠቅማችሁም። ስለዚህ የምትመርጡት ብሮከር ወይም ደላላ ስል እንደው ግለሰብ አይደለም፣ ኦኬ፣ ድርጅቶች ናቸው። ይሄ ብሮከር የተሻለ መረጃ ይሰጠኛል ነው። የተለያዩ ስቶክ ስቶኮች አሉ በኤክስቼንጅ ውስጥ እንዳልኳችሁ በጣም ብዙ ስቶኮችን ያሉት። ለመምረጥ በማድርገው ጥረት ውስጥ ምን ያህል መረጃ ከዚህ ብሮከር አገኛለሁ የሚለውንም ማየት ያስፈልጋል። እነዚህ ብሮከሮች የሚያቀርቧቸው ብዙ ተጨማሪ መረጃዎች አሉ እና እነዛን የሚያቀርቡ ከሆኑ በጣም ተመራጭ ናቸው። በተለይ ደግሞ እኔ ፐርሰናሊ የምመርጠው ብሮከር እንዴት ነው አይነት ነው ከተባለ እነዚህ ኢንዲኬቲቭ ፕራይስ የሚሰጡ እነዚህ የዋጋ ትንበያ የዋጋ ትመና የሚሰጡ ድርጅቶች ጋር አብረው የሚሰሩ ብሮከሮች በጣም በጣም ለአሰራር እና በተለይ በግለሰብ ደረጃ ግብይት ለማድረግ ለሚፈልጉ ኢንቨስተሮች በጣም ወሳኝ ናቸው ብዬ አምናለሁ። እነዚህ የተለያዩ ድርጅቶችን የሼር ቫሊዩ ይህን አክል ለመሆን ያለበት ብለው የተለያዩ መረጃዎችን ካቀናበሩና ከተነተኑ በኋላ የአንድ ድርጅት ነው ፌር ቫሊዩ ይሄ ነው፣ የዚህ ድርጅት የሼር ቫሊዩ ፌር ቫሊዩ ይሄ ነው ብለው የሚያቀርቡታሉ። እንደዚህ አይነትን ስራ የሚሰሩ ድርጅቶች ጋር አብሮ የሚሰሩ ብሮከሮች በጣም ጠቃሚ ናቸው። ምክንያቱም በግለሰብ ደረጃ አንዳንድ ጊዜ ፌር ቫሊዩ የትኛው ነው ብሎ የሚለውን ነገር ለመወሰን በጣም ከባድ ስለሆነ ማለት ነው። ስለዚህ ስትወስኑ አንደኛው ማየት ያለባችሁ ነገር ከእንደዚህ ያሉ ድርጅቶች ጋር ይሰራሉ ወይ? ምክንያቱም ለዲሲሽናችሁ ለእናንተ ውሳኔ ጠቃሚ የሆነ መረጃ ስለሚሰጡ ማለት ነው። በሶስተኛ ደረጃ በጣም አስፈላጊ ነው ብዬ የማስበው በተለይ ደግሞ አዲስ ለሚገባ ሰው የፕላትፎርሙ ለመጠቀም ቀላል መሆን ነው። አንዳንዶቹ ትንሽ ኮምፕሌክስ ይሆናሉ ለመግዛት ለመሸጥ የሚሆን። ስለዚህ በቀላሉ ለመጠቀም የሚያስችል ለመግዛት ስፈልግ ብዙ ኮምፕሌክስ ያልሆነ እንዲሁም ለመሸጥ ስፈልግ እንደዚያው ያን ያክል ኮምፕሌክስ ያልሆነ ስርዓት ያላቸውን እኔ እመርጣለሁ እና አይ ቲንክ እነዚህ ነገሮች ብሮከሮችን ወይም ደላሎችን ለመምረጥ አስፈላጊ ናቸው ብዬ አምናለሁ። በዚች ቪዲዮ እንግዲህ አስፈላጊ መረጃ እና አስፈላጊ ሀሳቦችን እንዳነሳው አምናለሁኝ። ግን ሌሎች ብዙ ተያያዦች ሀሳቦች እና ጥያቄዎች እንዳሉ አስባለሁኝ። በሚቀጥለው ቪዲዮ እንዴት ድርጅቶችን እንምረጥ፣ እንዴት ምንድን ነው ከድርጅቶችን ስንመርጥ ትኩረት ልናደርግባቸው የሚገቡ ነገሮች በሚሉ ሀሳቦች ላይ እንዲሁ ሌላ ቪዲዮ የምሰራ ነው የሚሆነው። ሀሳብ እና አስተያየት ካላችሁ አድረሱኝ። በተለይም ደግሞ ጥያቄ ካላችሁ አስቀምጧቸው። በሚቀጥለው ቪዲዮ ለመመለስ አድሬስ ለማድረግ እሞክራለሁ። ስለተከታተላችሁኝ አመሰግናለሁ። ጠቃሚ ሆኖ ካገኛችሁት ለሌሎችም እንድታጋሩት ጠይቃለሁ። ስለቆይታችሁ እጅጉን አድርጌ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ እንግዲህ መልካም ጊዜ መልካም ሳምንት ይሆንላለሁ።